የሚለው ውስጥ በሚልም ይመጣል በግሪከኛው አገላለጽ ማለት ነው። ከዛ በኋላ ምን ሆነ? ዘንድ የሚለው ነገር ይህ በመጀመሪያ በእግዚአብሔር ማን ነው? እግዚአብሔርም ቃል ነበር። ስለዚህ አንተ በምትለው እንሂድና እስቲ ቃል ማለት ወልድ ነው እንዳንተ ጥሩ። በመጀመሪያ ወልድ ነበር እንበል እሺ። ቃል ወልድ ስለሆነ እግዚአብሔር የሚለው ደግሞ አብ ነው አይደለ? አይደል እንዴ? ጥሩ። በመጀመሪያ ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበረ። ትስማማለህ? ወልድ አብ ነው ብለህ ታምናለህ? ጀመር እግዚአብሔር የሚለው እኮ ኢየሱስ ራሱ እኮ እግዚአብሔር ነው። እኔ አልጠየቅኩም። ወልድ አብ ነው ብለህ ታምናለህ? አብ ወልድ መንፈስ ቅዱስ ስትል ልዩነትን እኮ እያረክ አይደለም። አንድ አምላክ ነው። ግን ወልድ አብ ነው፣ አንድ አምላክ ሆኖ አብ ወልድ ነው፣ ወልድ አብ ነው፣ መንፈስ ቅዱስ ወልድ ነው፣ መንፈስ ቅዱስ አብ ነው። እንደዛ እንዲህ አይነት አስተምሮ አለ በፕሮቴስታንት አስተምሮ አይደለም። ፕሮቴስታንት አስተምሮ ላይ እንደዛ እኮ አይደለም። አብ እኔና አብ አንድ ነን እያለ ጌታ ኢየሱስ ክርስቶስ የተናገረው አንተ እኮ ስለ ዓላማ ነው። በጎቹን በመጠበቅ ነው። ዮሐንስ 10:30 ላይ በጎቹን በመጠበቅ እኔና አብ አንድ ነን አለና ዮሐንስ 17:11 ላይ እና 22 ላይ ምን ይላል? ምን አለ መሰለህ ቃሉ ሲናገር እኛ አንድ እንደሆንን አንድ ይሆኑ ዘንድ አለ። እኛ አንድ እንደሆንን አንድ ይሆኑ ዘንድ 11 ሆኑ ማለት ነው። ስለዚህ ሐዋርያት ኢየሱስ ናቸው ማለት ነው። ሐዋርያት እግዚአብሔር ናቸው ማለት ነው። ደቀ መዛሙርት ነው አይደለም። ዓላማ ነው። ተግባባን? ስለ ዓላማ ነው የሚያወራው ነው። ላሳይ እችላለሁ። ከ24 ቁጥር እንጀምር። ከ24 ቁጥር እንጀምራለን። ምን ይላል መሰለህ? ላስረዳ ይሰማላ። መጀመሪያ ግን ፎሎ አድርገኝ። በኋላ እንዳን ኔትወርክ ቢያስወጣን ራሱ እንዳንለያይ እኔ ፎሎ አድርጌያለሁ። እሺ ታቡ ያንሳል፣ ግን ድምጽ እየተቆራረጠ ስለሆነ አይ ይሰማል። እኔ ጋር ምናልባት ታች ይሰማችኋል አይደል? 200 ምናምን ሰዎች ይሰማችኋል? አይ ይሰማል። እሺ እና ምን መሰለ ይኸው አውጥቼ እነግራለሁ እያነበብኩኝ ማለት ነው። እሺ መጽሐፉን እያነበብኩኝ እነግራለሁ። እሺ ታለ መሰለህ ዮሐንስ ወንጌል ምዕራፍ 10 ቁጥር ከ24 እንጀምራለን። ምን አለ? አይሁድም እርሱን ከበው ኢየሱስን ማለት ነው እስከ መቼ ድረስ በጥርጣሬ ታቆየናለህ? Where did you go? Hello. ሄደ እንዳትሉኝ። Tell me he didn't go. Tell me he did not go. Tell me አትሉኝም? ሄደ አልነበረም? እርግጠኛ ነኝ። እንዴ አይ ባይብል እየከፈትኩ ነው። ባይብልማ ትክፈተን ያለኝ አይደል? አይ ቦታውን ለማንበብ ፈልጌ ነው። እሺ አንብብ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ አይሁድም እርሱን ከበውት ኢየሱስን ማለት ነው እስከ መቼ ድረስ በጥርጣሬ ታቆየናለህ አሉት። ተግባባን? በጥርጣሬ ለምን ታቆየናለህ? አንተ አምላክ እንደሆንክ አላሉትም። አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። አንተ ክርስቶስ እንደሆንክ። የዚህን ጊዜ ኢየሱስ ምን አለ? ኢየሱስም መለሰላቸው እንዲህ ሲል፣ በደንብ አዳምጡ። ነገርኳችሁ አታምኑም። እኔ በአባቴ ስም የማደርገው ይህ ስለኔ ይመሰክራል፣ ስለምንነቱ፣ ስለ ክርስቶስነቱ። እኔ ምን አለ ከዛ? እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አለ። ምንነቱን ነው የማያምኑት? ክርስቶስነቱን። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይሰሙኝማል አለ። ምንድነው የሚሰሙት? የሚያውቁት ክርስቶስነቱን ነው። የሚሰሙትም ክርስቶስነቱን ነው የሚያውቁትም። እኔም የዘላለም ሕይወትን ሰጣቸዋለሁ። ማን ስለሰጠው? እግዚአብሔር ስጥ ብሎ ስለሰጠው። ለዘላለምም አይጠፉም። ለምን? ከእጄ ማንም አይነጥቃቸውም ማለት። ከእጄ ማንም አይነጥቃቸውም። ለምንድን ነው የማይነጥቃቸው ሲባል የሰጠኝ አባቴ ከሁሉ ይበልጣል። ከአባቴ እጅ ሊነጥቃቸው ማንም አይችልም። አየህ፣
በጎቹን በመጠበቅ እግዚአብሔር ስለሆነ እግዚአብሔር የሰጠውን ነገር ማንም ሊነጥቀው አይችልም። ስለዚህ እነዚህን በጎች በመጠበቅ እኔና አብ አንድ ነን አለ። ይሄው እኔና አብ አንድ ነን አለ። የዚህን ሰዓት ክርስቶስነቱን እየነገራቸው ስለነበሩ በጣም ተናደዱና ምን አሉት? አይሁድም ሊወግሩት ደግሞ ድንጋይ አነሱ። ምክንያቱም መሲሁ እንደሆነ አይቀበሉትም ነበር። አንተ እንዴት መሲሁ ነኝ ትላለህ? እንዴት እኔና አብ አንድ ነን ብለህ በጎቹን የምጠብቀው ከአብ ጋር አንድ ስለሆንኩኝ ነው በጥበቃ በዓላማ እንዴት ብለህ ትላለህ? ብለው ሊወግሩት ድንጋይ አነሱ። ኢየሱስም ከአባቴ ብዙ መልካም ስራን አሳየኋችሁ ከነሱ ስለማናቸው ስራ ተወግሩኛላችሁ እያለ ጭቅጭቃቸው ጀመረ። ይሄ ነው ያለው ነገር ብራዘር፣ ተግባባና። ስለዚህ ኢየሱስና አንድነታቸው በጎቹን በመጠበቅ ሐዋርያትን በመጠበቅ ነው እንጂ አንተ እንደምትለው ሌላ ኢሹ ኖሯቸው አይደለም ማለት ነው። ፓስተርዬ ከሰማኝ ማለት ነው። እሺ አሁን ተግባብተናል። ያው የኔ ሐሳብና ያንተ ሐሳብ ያው አንድ ነው፣ ግን ጌትነቱን አሁን ያንተ ሐሳብ ጌትነቱን እሱ ጌታ እንደሆነ አሁን ለምሳሌ ሌሎች እንደማያምኑ ማይቀበሉ አሉ። ኢየሱስ ክርስቶስ ጌታ እንደሆነ መጽሐፍ ቅዱስ የሚናገረው ምንድነው? እሱ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ ይላል። ጌትነቱን ደግሞ ያላመነ ሰው ጌትነቱን ያላመነ ሰው እንዴት ይቀበላል? ያልተቀበለ ሰው እንዴት ይመሰክራል? ስለዚህ መጀመሪያ ጌትነቱን ሰው ልጅ ኢየሱስ ክርስቶስ ጌታ መሆኑን ማወቅ አለበት መጀመሪያ። ከዛ በኋላ እንዳረገው ነው ማወቅ ያለበት። ቆይ አንዴ ከይቅርታ ጋር ማን ጌታ እንዳረገው ነው ማወቅ ያለበት? በራሱ ጌታ እንደሆነ ነው ወይስ በሐዋርያት ሥራ ምዕራፍ 2 ቁጥር 36 መሰረት እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ አለ። ስለዚህ እኛ የምናውቀው ኢየሱስ የምወደው ልጄ ይህ ነው እሱን ስሙት ብሎ ተናግሯል እግዚአብሔር። ስለዚህ ኢየሱስን ስንሰማ ኢየሱስ እኔ አምላክ አለኝ አለ፣ እኔ ነብይ ነኝ አለ፣ እኔ መልእክተኛ ነኝ አለ፣ እኔ ከራሴ አንዳች ላደርግ አይቻለኝም አለ፣ እኔ ሰው ነኝ አለ፣ እኔ ክርስቶስ ነኝ አለ፣ መሲሁ ነኝ አለ ማለት ነው። ተግባባ? እነዚህን ሁሉ ተናገረ ኢየሱስ ከራሱ አንደበት በማያሻማ በማያጠራጥር ንግግር ማለት ነው። በቀጥታ ነው የተናገረው። ስለዚህ የምወደው ልጄ እሱ ነው እርሱን ስሙት አለ። ይህ ነው ብሎ ይኸው ሰማ ነው። ኢየሱስ አምላክ አይደለም ብሎ ተናግሯል። ተግባባ? እኔ ሰው ነኝ አለ። በቃ እንዴ በላከኝ የሚያምን ምንድን ነው ያለ? ምን አለ መሰለ? ኢየሱስም ጮኸ ይህንንም አለ በእኔ የሚያምን በላከኝ ማመኑ እንጂ በእኔ አይደለም አለ። ስለዚህ በኢየሱስ አይደለም የምታምነው፣ መልእክተኛ ነው። መልእክተኛ ደግሞ ከባሪያ እንዴ ባሪያ ደግሞ ከመልእክተኛ ጋር እኩል አይሆንም። ማን ነው? ይቅርታ፣ መልእክተኛ ከላኪ ጋር እኩል አይሆንም። ባሪያ ደግሞ ከጌታው ጋር እኩል አይሆንም። ኢየሱስ ጌታ አለው በራሱ። ኢየሱስ አምላክ አለው። እንዴ ምን እያልከኝ ነው? ጋድ ጀነራል ነው የምለው። እሺ እኔ የምልህ በኢየሱስ አምላክነት አታምንም? እንዴት ልመን? ኢየሱስ አምላክ አለኝ እያለ እንዴት ልመነው? እንዴት አምላክ ነህ ልመነው? እሱ አምላክ አለኝ በማለት አሁን ለምሳሌ በአንድ በኩል በአንድ ሳይድ ብቻ አንተ ይሄንን መጽሐፍ ቅዱሱን በአንድ ሳይድ ብቻ ከወሰድክ በአንድ ብቻ ከተረጎምክ አምላክነቱን ትክዷለህ ማለት ነው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ይሄንን ካልተቀበልክ ፍጹም አምላክ ፍጹም ሰው የሚለው ፍጹም አምላክ መሆኑን የቱ ጋር የት ፍጹም ሰው ፍጹም ሰውነት ፍጹም አምላክ ፍጹም ሰው የሚለው የቱ ጋር ነው? ፍጹም አምላክ መሆኑን ልንገርህ። ይኸውልህ ፍጹም አምላክ መሆኑ አንተ ብዙ ማስረጃ ልሰጥ እችላለሁ። አንተ ግን ማመን የሚያቅትህ ከሆነ ይኸውልህ አንተ ማመን የሚያቅትህ ከሆነ አንድ ስጠኝ መረጃ። ዮሐንስ ወንጌል ላይ እንደዚህ ይላል። እሺ እኔ መሆኑን ባታምኑ ትሞቱ ዘንድ አላችሁ አለ። እሱ ምንድን ነው? ክርስቶስ ነው። ኢየሱስ ክርስቶስ ነው። እናምናለን ክርስቶስ በመሆኑ። ኢየሱስ ክርስቶስ ነው።
እነሱ እንደሚሉ መሲህ ብሎ የጠሩት የተነገረው ትንቢት መሲህ ይመጣል ከዛ ከኃጢአት ያድናቸዋል ብሎ ስለሚያምኑ መሲህ ስላሉ በመሲህነት ያምናሉ። ኢየሱስ መሲህ ብቻ ሳይሆን አዳኝም ክርስቶስ ብቻ ሳይሆን አምላክም። የቱ ጋር ነው አምላክ የሚለው? አሁን አዳኝ ያደረገውም እግዚአብሔር ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ እግዚአብሔር ለእስራኤል መድኃኒት እንዲሆን ምን አደረገው? ከፍ ከፍ አድርጎ አዳኝ አደረገው። በቃ እግዚአብሔር ነው ከፍ ከፍ ያደረገው። ደረጃውን ራሱ ከፍ ያደረገው ራሱ እግዚአብሔር ነው። በነገራችን ላይ እሺ ሌላ ጥቅሶችን ተውና ፊልጵስዩስ 2 ላይ ሲናገር እንደዚህ ይላል። እሱ ፊልጵስዩስ ምዕራፍ ሳለ በአምላክ መልክ ሲነሳ ኢየሱስ ክርስቶስ አምላክ መሆኑን የሚያስረግጥ እርግጠኛ የሆነ የእግዚአብሔር ቃል አለ። ዮሐንስ ወንጌል ላይ 1:1 ላይ የሚናገረው መጀመሪያ ቃል ነበረ ይልና ቃልም በእግዚአብሔር ዘንድ ነበረ ይልና ከዛ በኋላ ምን ይላል? ቃልም እግዚአብሔር ነበረ ይላል። ሰው ሆኖ አምላክነትን ወይም መለኮቱን ይዞ ሳይሆን መለኮቱን ሳይጠቀም መለኮቱ እንዳለ ሆኖ ግን በሰውነቱ ሰው ሆኖ እኛን ለማዳን በማርያም በኩል ሲመጣ አዳኝ ወይም ክርስቶስ ወይም መሲህ እያለን የምንጠራው ኢየሱስ ሆኖ መጣ ማለት ነው። ስለዚህ በመለኮቱም አምላክ ነው። በሰው ደግሞ እኛ በምንጠራው አዳኝ ብለን ክርስቶስ በምንለው ፍጹም ሰው ነው። በሰውና በእግዚአብሔር መካከለኛ ሆኖ እሱ ራሱ ነው። ስለዚህ አምላክነቱ መጀመሪያም ነበረ። መጀመሪያ እግዚአብሔር ነበረ ሲል እግዚአብሔር ነው። ጋድ ጀነራል ነው የሚለው የተናገርከው ነገር ባይብሉን አይወክልም። አሁን የተናገርከው ነገር ባይብሉ የሚለው በመጀመሪያ ኢየሱስ ነበር አይልም። በመጀመሪያው ቃል ነበር ነው። ቃል ማለት በግሪክኛ ሎጎስ ማለት ነው። ስለዚህ ኤናርኬ ኤንሆ ሎጎስ ማለት በመጀመሪያ ታብታብ አድርጉ። ሎጎስ የሚባለው ቃል ምን ማለት ነው የሚለው ነገር ማየት ይፈልጋል። መጀመሪያ ተባባን። ቃል ማለት ኢሳይያስ 55:11 ላይ ከአፌ